አገኘሁሽ መሰል ሌሊት በዝማሬ ቅኔ ሲብሰለሰል መቋሚያው ተኝቶ ካጋፋሪው መዳፍ ቆም ዘመን እያለው ውበትሽን ለመጻፍ የኑሮ መንገድ የህይወት ጎዳና ምን ቢበዛበት የእንባ ጥርቅም የሰው መሳቂያው አይታወቅም። በተስኪያን በመሳም ያልሻረቂም ቋጥሮ ስለምን ይኖራል ሰውንም እንደሸት የሰው ልጅ ጠርጥሮ። ሞድሽዋ አፈሳሶይዋ ቡና አጣጬዋ ሎሚ ከንፈርዋ አላንዲን ከንፈር ማሩን በቀመስኩኝ መቅሪብ ስላሰገድኩ ስሚ በ19 ገብርኤል ተሳለምኩኝ። ሸበጥ ጫማ ለፍጌበት እግሬን ጠጠር ሲበሸቁር አንዲት ሸማ ጨክኜበት ፈርጀበት ገላዬን ቁር ስንት ነገር እያማረኝ ስንት ነገር እያጓጓኝ ላንተ ሁሉን መገበሬ ባያደርግህ እንኳን መስጋኝ። ተው አታስጋኝ ተው። እንደ ሎጥ ሚስት ያለ የታለ የታደለ ሐውልት የቆመለት በህይወት እያለ አናጢ ምረጦ እምነበረድ አምጦ አልተባለላትም። እሷው ናት ሐውልቷ ቀራጺ አያሻትም። የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው? ተመለሰሽ ግቢ ከፈርዖን ጉያ ስር በትሬን ልመልስ ተስማምቶሻልና የግብፃዊው እስር። እንግዲያው በይ ሂጂ ውለድ ክበድ ብሎ አላህ ተወፈቀኝ ረመት ዱንያ ሀያት ተረዘቀኝ። ምን አሻኝ ብዬ ነው ሌላ ቀን የሚቀኝ? ጀብሪል ጌታዬዋ በላንተው ጠብቀኝ ተስፋው ጋር አጣብቀኝ። ከፀሐይ ተጣበኩ ምሽት ከጨረቃ በኮከብ አሰስኩሽ በጉዞ እግሬ ነቃ። ደጋ ወይና ደጋ ቆሎም አልቀረኝ ሲጋነች ብሎ አንቺን እንዲነግረኝ። ምናልባትም ኢትዮጵያውያን እንደምታውቁት በአንድ ወቅት እረ የጉብዝና ወራታችን አለፈ እባክህ ጦርነት አምጣ ብለው መሬት ደብድበው ነበር የሚባል እንደ አፈ ታሪክ ወሬውን እንሰማለን። እንደ ማቱሳላ እድሜው ረጅም ነው የወላጅ አባቴ፣ በ90 ዓመቱ ይሰራል ኩንጉፉ ይሰራል ካራቴ። ፈጣሪም ዳግመኛ እስራኤል ልብሽን ነፃ አውጣ ከሚለኝ አልታዘዝክም ብሎ 1000 ጊዜ ይጣለኝ 1000 ጊዜ ይግደለኝ። አባቴ ከጠቢቡ ሰለሞን ምንድን የወሰደው ስል ብዙ ቁባቶችን ነው። በ85 ዓመቱ ወልዷል ታናሽ ወንድሜ።